አቶ ጌታቸው ረዳ ቁጣና ዘነፋ የተሞላበት መግለጫ አውጥተዋል። አቶ ጌታቸው የፌዴሬሽን ምክር ቤት ተብዬ ይለዋል። የከሌ ተብዬ ማለት ያልሆነውን ግን ስያሜ የያዘ ማለት ነው። ሕገ መንግሥታዊ ስርዓት አልበኝነት ይላል። ይሄ በሎጂክ ኦክሲሞሮን ይባላል። አንስ ሕገ መንግሥታዊ ካልክ በኋላ እንደገና ስርዓት አልበኝነት የሚል ቃል ልትጠቀማችሁ በጠራራ ፀሐይ ሕገ መንግሥት እየተገዘገዘ ይላል። መቼም እኔ ጌታቸውን በፊትም የዛሬ ኦልሞስት 20 ዓመት በአንድ በብርቱካን ሚደቅሳ ላይ ክርክር አድርገናል። ያነሳሁት አሁንም ያልተለወጠበታሉ። አቶ ጌታቸው የቃላት ኢኮኖሚ አያውቅም። በተለይ አንድ ሚኒስተር የሆነ ሰው ተጓዳኝ የሆነ ሚኒስተሩን ተብዬ ብሎ መሰየም እና እንደዚህ በማዋረድ መግለጽ እኔ መቼም ጌታቸውን የማየው እንዴት ነው፣ አንድ ቤተሰብ ውስጥ ስፖይልት የሆነ ቻይልድ ይኖራል ይላል ፍሮይድ። አንድ ያልበሰለ ልጅ በካቢኔ ውስጥ እንደፈለገ ግን የሚናገር እንደውም የፖለቲካ ልጅ እያሱ ብየው ነበር። ያኔ እያሱን ስለሞላ ላነሳ አልፈልግ ገባብል። ሰው እንዴት ነው የሚፈቀድለት እንደፈለገ ሁሉንም እንትን ማለት እና